ተመልካቾቼ እንዴት ናችሁ? እና ዛሬ ማሳያችሁ ደግሞ የሳውዲ አረቢያ ጥልፍ ማለት ነው። የሚገርመው እንደ ኢትዮጵያ ናቸው። ወላሂ ደግስ ነበረ ጥልፋቸው በጠቅላላ በእንደዚህ ነው። ውስጥ ታያቸው አሳያችሁ ደግስ ነበር ማለት ነው። ማክላስ እንዴት ነበር አንዴ ማክሰብ صح አንዴ ጨርቁ ደግሞ ስስት ያለ ግማሽ በጣም ግን ስስት ያለ እና ይመስላል የገጠር ድግስ እንግዲህ እንደዚህ ነው። የሚገርመው ነገር ግን ሸክላቸው ሁሉ ነገር የኢትዮጵያ ነው። ይገርማል። በረመዳን ደግሞ ገንፎ በልተናል እና እዚህ ሳይሆን ተሌሎች ቤት ነው፣ ግን እዚህ አምና ነው ዝም ብሎ እንደለም ብቻ ግን ስራ ያው ገንፎ ነው የሚያደርጉበት ሁሉ ነገራቸው እንደ ኢትዮጵያ ነው። የገጠር ሰው እኔ በጣም የሚገርመኝ ይሄ ነው ወላሂ። በቃ ጧት መጀመሪያ ገንፎ ጧት ገንፎ ተወርፎ ነው በኢድም ያው ማሻአላህ አሁን በጣም ደስ ይላል። ሌሎቹ እና በኢድም እንደዛ አላችኋለሁ። እንደ በየስራ እንመቸኛል በጀዋር ስለሆነ መቀረጠው እና ይሄንን እንትን ኧረ እኔ ሀቂቃ ወላሂ የእነዚህ ባገኛቸው ነው የገዛቸዋለሁ። ጨርቃቸው ደግሞ እንትን ያለ ነው የሚየበንገት ጥብቅ ያለ እና በጣም ደስ የሚለው እስፍንጃውን ማለት ነው። ውስጥ ላሳያችሁ ነው። ቆይ አይሽ እስፍንጃ ነው ያለበሱት ማለት ነው። አይ እስፍንጃውን የሚተኙበት ነው። አያችሁት? የእስፍንጃ ነው አያችሁ? እስፍንጃውን ነው ያለበሱት ማለት ነው። ይቺ የእስፍንጃ ልብስ ነው። ብቻ ደስ ትላለች ያረጋሉ። አሁን እጠይቃታለሁ እንደገዙት ማለት ነው። አጅቦኛል። አሻ መገዛት አለባቸው። በጣም ያምራሉ። እንትን አምረውኛል በላይ እና ምንድን ነው ባለሽ አንድ አይነት ሰው የምታስተኛ እስፍንጃ ናት ማለት ነው። እና ይህን ይመስላል። ትናንትና በዚህ ፍሎ ነበር። የወንዱ ነው ይሄ፣ ሴቱ ደግሞ ቤት ነው። ይህን ይመስላል። ይሄ ነው ቤታችን እና ዛሬ አይዲያ ይዤላችሁ የቀረብኩት ማለት ነው። ማሻአላ አሁን እኮ ስንት ደርሻለሁ? 44 ደርሻለሁ። 44 ሰብስክራይብ ማለት ነው። 1000 ልገባ ስንት ቀረኝ እንጃ። 1000 ቀርቶ 100 ልገባ ልበላችሁ ዝም ብዬ 100 ልገባ ስንት ቀረኝ? 50 ምናምን ቀርቶኛል እና 56 ነው የቀረኝ ማለት ነው። 100 ልገባ 56 ቀረኝ ማለት ነው። 1000 ስገባ ነው የሚከፈለኝ ኢንሻአላህ። ላይክ ሸር አድርጉ እንዲካፈለኝ ማለት ነው፣ እንዲካበር እና እንደዛ ነው እላችኋለሁ። ያውላችሁ ከሳምንት አንዴ ነው የምገባው። መትመቱንም አለቅም ማለት ነው። ግን ለምንድን ነው መትመቱንም አለቅው? እንደዛ ትሉኛላችሁ። ሰብስክራይብ የለውም። ሰብስክራይብ ብታረጉ ይኖሮ ሁሌ አይዲያ እየፈለኩኝ ሰራ ነበር ማለት ነው። እና አታረጉኝም፣ የለውም። ለዛ ነው አንድ ነገር ሳገኝ እንሰራው እንጂ የለም ማለት ነው። ሲጀምር ደግሞ አይዲያ መፈለግም ያን ሙሽኪላ ነው። በምን ይሰራ? በነገራችን ላይ እቺ ጎረቤታችን ምርጥ የሆነ ቤት ሰርታለች። ይሄን የመሰለው ወላሂ አላገባይም አሉ። 50 ዓመት ይበልጣታል። አስተፍርላት 45 ሳይበልጣት አይቀርም። ምን እንጃ እና ያው ነሲቦን አላገኘኝም ባል አላህ ዲናውን በላለ ስታፍ ወላሂ እውነቴን ነው የምላችሁ። ወላሂ ላዚም
ይቺ ትናንትና የደገሰው ማለት ነው። እኔ መሰለ ቤት ሰርታለች። አዝናኛለች ሀቂቀቱን የለም